ጀምራ ከተዋናውን ጀምራ አይደለ? አዎ መልካም እንግዲህ በዚህ በኢትዮጵያ ቴሌቪዥን ወይም ደግሞ በአሁኑ በኢቢሲ ላይ የተላልፉ ከሚገኙ ድራማዎች መካከል አንደኛው ላይ እንግዲህ የተስፋውን አባት ሆኖ ለመስራት ከአዲስ አበባ ውጪ ሄደው ነበር በቅርቡ ማለት ነው። ተስፋው ዋዜማ ነው በነገራችን ላይ ዋዜማ ላይ ተስፋው ማለት እዚህ ኬንያ ላይ እየተንከራተተ የሚገኘው ልጅ አይደለ? የሚለምናቸው ኬንያዎች ባካችሁ እሱም የሱ አባት ሆኖ ለመስራት አንድ ሰው እንግዲህ ተስማምቶ ነበር ከዋዜማ እንግዲህ አዘጋጆች ጋር ማለት ነው። እናም ረዘም ያለ ቀረጻ አካሄዱ ከአዲስ አበባ ውጪ ነው ሄዱት በነገራችን ላይ እንግዲህ ከሄዱ በኋላ ከተቀረጸ በኋላ ተሰርቶ ደግሞ ቀነ ቀጠሮ ተይዞለታል። ሁሉ ነገር ፕሮዳክሽኑ አልቆ ማለት ነው። ቀረጻው ተጠናቆ ተዘጋጅቷል፣ ለሆነ ክፍል ተዘጋጅቷል። ይሁንና ከሰሞኑ ደግሞ እዛው ኢቢኤስ ላይ እየተላለፈ በሚገኘው ኢቢሲ ላይ ይከታ ወይም ደግሞ ያው ኢትዮጵያ ቴሌቪዥን ያን ነጥራው ያምጣታል እኮ ከሰሞኑ በዳና ድራማ ላይ ደግሞ በአንደኛው ክፍል ላይ ብቅ ይላል። እንግዲህ ይሄ ተዋናይ ብቅ ይልና ከውጪ የመጣችው ልጅ አባት ሆኖ የማን ነው ዳና ላይ የሚኪን ካራክተር እሱ የቀድሞ ጓደኛ ማለት ነው። ዳና ላይ እንግዲህ ሚኪ ይፈልጋሉ አሉት። መጀመሪያ ይሄንን ቃል ተናግሮ ነው እንግዲህ ዳናን እንግዲህ ያው የተቀላቀሉት ማለት እንችላለን በነገራችን ላይ ያን ያሉት እንግዲህ የገሊላ አባት ናቸው። ዋዜማዎች አጭር ይሆናል ብለው ደንግጠው ነው በነገራችን ላይ በዛ ሰዓት ላይ ሲመለከቱ ማለት ነው። እዚህ ላይ አለ እንዴ በሚል ማለት ነው። ያው ባይኖር ይመረጣል። ምክንያቱም እዚህ ጋር አንድ ካራክተር ስለት በሶስተኛው ቀን ላይ ደግሞ እንደዚህ ሌላ ገጸ ባህሪውን ወክሎ ሲጫወት ትንሽ ለተመልካቹ ሊከብድ ይችላል። ትንሽ ብቻ ሳይሆን በደንብ ይከብዳልና ከዛ ደግሞ ያገኘነው መረጃ እንደሚያመላክተው